ይህ አዋዜ ነው። አሁን የየመን ጦርነት ሁለተኛ ሳምንቱን ሊይዝ ነው። ጦርነቱ ግን ጋብ አላለም። ዛሬም የሳውዲ አረቢያ አየር ኃይል ደብድበዋል። ሀውቲዎችም ኤደንን ለመያዝ የሚያደርጉትን ውጊያ ቀጥለዋል። ጎዳና ለጎዳና የሃዲ ደጋፊዎች እየተፋለሟቸው ነው። የየመን ጦርነት ምን እያሳየን ነው ይላሉ ተንታኞች። አንዱና የማያጠራጥረው ከመሃል እስከ ጫፍ ከዳር እስከ ዳር የየመንን መተራመስና መመሰቃቀል ውሎ አድሮ ሰብአዊ ሰቆቃው ሊያስፈራ የሚችል ጦርነት እየሆነ መምጣቱን ነው ይላሉ በግልጽ። ሌላስ ለወትሮ በኢኮኖሚያዊ ጡንቻዋ ብቻ የምትታፈረውና በበርሜል ነዳጅ አቅም የዓለም ፖለቲካ ላይ ማተሟን ታሳርፍ የነበረችዋ ሳዑዲ አረቢያ እየተቀየረች መምጣቷን ነው ይላሉ። ትዋጋለች፣ ያውም ዘመናዊ ውጊያ። ይሄ ነው የየመን ጦርነት እያሳየን ያለው ይላሉ። አንድ አፍታ የየመኑን ፍልሚያ ተዋናዮች እንመልከት። በዋነኛነት ሀውቲዎችና የብዙሃን ሱኒዎች ወኪል ፕሬዚደንት ሃዲ ቢሆኑም ወይም ቢመስሉም ሪያድና ቴህራን ትልልቆቹ ባለሻሞላዎች ናቸው። አስገራሚውና መሰሪው ባለ እጁ አሊ አብዱላህ ሳሌህ መሆናቸው ነው ትልቁ ዜና። ሳሌህ የየመንን አንቀጥቅጠው ገዝተዋል። የመን የምትበላ ብትሆን አጋድመው ግጠዋታል። ከ30 ዓመታት በላይ ስልጣን ላይ የኖሩ ሰው ናቸው። አሁንም አያ ስሜት አለቀቃቸው እንደሆነ ነው ችግሩ ይላሉ። የአረቡን ዓለም በተስፋ ቀስቅሶ ኋላ ለከፋ መከራ የዳረገውና በአግባቡ የአረብ ምጣት መባል የነበረበት ምዕራቦቹ የአረብ ጸደይ ያሉት፣ እንደዚሁም ደግሞ ኢራን የእስላማዊ መነቃቃት የምትለው ነውጥ ከስልጣን ከምብሏቸው የጣላቸው ገዢ ነበሩ ሳሌህ። ቤተ መንግስታቸው ውስጥ እያሉ ጭምር በላያቸው ላይ የተወነጨፈ ፍላጻ ግጧቸው ሳዑዲ አረቢያ በረው ነበረ ህይወታቸው መለስ ያለው። እኚህ ሞት መንጋጋ ውስጥ ገብተው እንኳ ከስልጣን ለመራቅ ስስት የነበረባቸው ሰው ቸገረኝ እንዳይሉ ከፈለጉ የማቱ ሳላህን ያህል ቢኖሩ እንኳ ሊጨርሱት የማይችል ተዝቆ የማያልቅ ገንዘብ የሀገራችን የሙስና ማስታወቂያ እንዳለው በተለያዩ ህቡ ስሞችና ባንኮች በተን አድርገው አጥበዋል። ከ40 ቢሊዮን ዶላር ኪሳቸው ከተዋል ነው የሚባለው። ግማሹ እንኳ ሐሜት ነው ቢባል ግማሹ የእውነት የሆነ እንደሆነ እንኳ ከበቂ በላይ ነው። በኢትዮጵያ ብር አላባዛውም ስለሚያምን 33 ዓመት አንድን ሀገር አያቱ እንዳወረሱት ርስት ያለ ከልካይ ያረሰ ሰው ወይም ፓርቲ አለመስረቅ አይቻለውም። ሲቆይ የራስ ይመስላል ይላል አበሻ። አምባገነንነት መጥፎ ብቻ ሳይሆን እልም ያለ በሽታ ደዌ ነው። ዲሉዥናል ራስ ምታት ነው። አገርን ያህል ግዝፈት፣ ህዝብንም ያህል ብዛት ኪስ የገባ ዝርዝር ሳንቲም አድርገ ማሰብ ትጀምራለህ። እጣ ፈንታውን አንበስ ዘውድ እያልክ የጭቦ መወሰን የምትችል ሙሉ በኩሌ ምጡቅ ረቂቅና ምንተስኖት የሆንክ ያክል ይመስልሃል። በአጭር አነጋገር የተፈራ እብድ ትሆናለህ ይላሉ አዋቂዎች። 30 ዓመት በላይ የሀገሪቱን ጋማ ነክሰው እየተፈራገጠ እንኳ እንደ አዳኝ ጋማው ላይ ጥርሳቸውን ነክለው የገዟትን የመን ሳሌም ከስልጣን ሲወርዱ በጎ ስም እንኳ አልሰጧትም። የመንን ማስተዳደር ማለት አሉኛ አምባገነን እባብ ራስ ላይ ቆሞ መደነስ ነው ነበር ያሉት። አሁን ከሀውቲዎች ጎን ተሰልፎ ለሱኒዋ ሳዑዲ አረቢያ ራስ ምታት የሆነ ዘመቻ ኢራን በዋነኛነት የሚያገማሽረው የሳሌም ወታደራዊ ጡንቻ ነው የሚባለው። በተጨባጭ እነዚህ በየመን ስም የሰለጠኑና የየመንን ህዝብ ደሞዝና ወዟን የበሉ ወታደሮች አሁን በተግባር ግን ራሳቸውን ችለው ለሺአ የመኖች ነው እየተዋጉ ያሉት። ሳሌህ ሺአ ናቸው፣ ሀውቲዎች ሺአ ናቸው። ከመላው የመን 1/3ኛውን ይወክላሉ። አሁን በጋራ እየተወጉ ያሉት ብዙሃኑ ሱኒዎች ናቸው።
እኚህ በኤደን ላይ በአሮጌ ጀልባ ፈርጥጠው ሳዑዲ አረቢያ የገቡት የሃዲ የሚወክሏቸው ህዝቦች ናቸው ሱኒዎች። ዓለም ያልጠየቀው ጥያቄ ቆስለውና እያነከሱ ከስልጣን የወረዱት ወይም የተጎተቱት ሳሌህ የ40 ቢሊዮን ዶላር ምሽግ ውስጥ ሆነውም እያዋጉ ነው እንዴ? ለጊዜው መረጃ የላቸውም። ነገር ግን አሻራቸው ስለመታየቱ ጥርጥር ያለው የለም። ሳዑዲ አረቢያ 9 አጋሮቿን አስከትላ ዛሬም ጭምር የየመንን መልክዓ ምድር ለሐውቲዎችና ለአዛዧ ኢራን ይበጆናል ያለችውን ሁሉ በጦር ጀቶቿ ፍላጻ መማስና መቆፈሯን አላቆመችም። የግብፁ ጀነራል አይሲል ደግሞ በባህር መግቢያ በኩል የግብፅን የጦር መርከቦች ደግነዋል። አስፈላጊ ከሆነ በአረቡ ዓለም ተፈሪ የሆነው እግረኛ ጦራቸውን ያለምንም ማመንታት ወደ የመን ሊልኩት ዝግጁ መሆናቸውን ገልጸዋል። የዚህ የሱኒዎች ወታደራዊ ግንባር መልእክቱ በግልጽ ለኢራን ቢሆንም በስተጀርባው ለአሜሪካም ነው ብለው የሚያስቡ አሉ። ሺአ የአሜሪካው ፕሬዝደንት ባራክ ሁሴን ኦባማ በቅርቡ ከኢራን ጋር የኒውክሌር መርሃ ግብሯ ላይ በተመለከተ የደረሱት ስምምነትና በአይሲስ ላይ በሚደረገው ወታደራዊ ማጥቃት የፈጠሩት ቅንጅት ሲታይ ከኢራን ጋር ብዙዎቹ ምነው ባራክ ሁሴን ኦባማ ሺአዎች መንደር ቆመው ቀሩ እያሉ ስጋት አድሮባቸዋል። እናም ራሳቸውን ማረጋገጥ ፈልገዋል። ከዚህ ቀደም በሱኒ አረቦች ስም የቴህራንን ሺአዊ አያቶላዎች ቀንድ ለቀንድ ተቋልፈው የበገሯቸው በትውልድ ከተማቸው ቲክሪት አሁን በቅርቡ ከአይሲስ መዳፍ ነፃ ያወጣችላቸው ሳዳም ሁሴን ነበሩ። ከሞቱ ቆዩ። ታዲያ እሳቸው ቃታቸውን ይሳቡት እንጂ ሳዑዲ አረቢያና ኩዌት ለጦርነት አቅማቸው ከኋላቸው ያፈሰሱላቸው ገንዘብ 2 አዳዲስ የአፍሪካ ሀገሮችን መፍጠርና መገንባት የሚችሉ ቢሊዮን ዶላሮች ነበሩ። የአሁኑን ለየት የሚያደርገው በሺአዋ ኢራን ማንሰራራትና ክልሉን በሷ ተጽዕኖ ስር ለመድፈቅ ከማቀዱ አኳያ አይቻልም የሚለውን ምላጭ ራሷ ሳዑዲ አረቢያ መሳቧ ነው። የተለያዩ ዜና ዘገባዎች እንደሚሉት አዲሱ የሳዑዲ ንጉስ አልሳውድ በዚህ ጦርነት አንድ ነገር ግልጽ እያደረጉ ናቸው። ሳዑዲ ያለ አሜሪካን ቢሆን በራሷን ችላ መቆምና ራሷን መከላከል ትችላለች። አስገራሚውና አስደናቂው ነገር ግን ቅድም እንዳልኳቸው ተንታኞቹ እንደሚሉት ያኔ ስልጣን ላይ ሳሉ ሐውቲዎችን አምርረው ይዋጉ የነበሩት የቀድሞ ፕሬዝደንት ሳሌህ አሁን ለጸረ ሽብር ዘመቻ በሚል 100 ሚሊዮን ዶላሮች የፈሰሰበትንና በአሜሪካ የሰለጠነው ልዩ ጦራቸውን ከሐውቲዎች ጎን ማሰለፋቸው ነው። ይህ ጦር እንደ ድሮ የመሳፍንቶች ዘመን የከሌ ጦር እንደሚባለው አይነት የራሳቸው የሳሌ እንጂ የየመን ጦር ሰራዊት አይደለም። ቀለቡም የሚሰፈረው ኪሳቸውን ካጨናነቀው ቢሊዮን ዶላሮች ውስጥ ነው ይላሉ ተንታኞች። አብዱል ከድር አልጉኔድ በሰናአና በኤደን መካከል የምትገኘው ጣይዝ ከተማ የፖለቲካ መሪ ናቸው። ጣይዝ ለየመን የኢኮኖሚ ቁልፍ ናት። ከተማይቱ በሐውቲዎች የተያዘች ጊዜ በሰጡት መግለጫ የኔ እንጀራ በእባብ ራስ ላይ መደነስ ነው ያለው ሳሌህ አሁን ይሄ ጦርነት የማንም ሳይሆን የሱ ዳንስ ነው ብለዋል። የሳዑዲ አየር ኃይሎች ቁልቁል እያዩ ከሚመነጥሯቸው ኢላማዎች አንዱ ጣይዝ ናት። እኚህ መሪ አልጉኔድ ከሳዑዲ አረቢያ ጀርባም ጥሩ ነገር አያዩም። ከ100 ዓመት በፊት 3 ክፍለ ሀገሮችን ወስዶብን ነበር አሉ ሳዑዲዎችን በመጥቀስ። ሁሌም ጠንካራ የመን እንዲኖር አይፈልጉም ብለዋል። ይሁንና ሳዑዲዎችን በዚህ መልክ የሚቀጥሉ ከሆነ ኢራን መምጣቷ አይቀርም ብለው ይፈራሉኝ ሰው። ያን ጊዜ ያሉ እሳቸው የመናችንን አርማጌዲዮ ትሆናለች ብለዋል። ሳዑዲ አረቢያ ከአረቢያ በረሃ የፈጠሯት የሳዑድ ቤት ወይም ቤተ ሳዑድ ዘመናዊ መሳሪያ ያከማችበት ምክንያት አሁን ለዓለም ማህበረሰብ ግልጽ ሆኗል ይላሉ ተመልካቾች። ጎሳዊና ሃይማኖታዊ ቡድነኛነት ከሚያጠቃት የመን የሚመጣ ጦስ እንዳያመሳት ለመከላከል።
ሳውዲዎች ከአዛውንቱ ንጉሥ በስተጀርባ ያሉት ወጣት ልዑላኖች ሁሉ እንደ ንብ የተንቀሳቀሱበት ሰዓት ነው ይባላል። ምክንያታቸው ደግሞ ሳውዲ ከኢራን ጋር ያላትን ሱኒ ሺአ ታሪካዊ መፈራቀቅ በላይ ሌላውና ዋናው የፕሬዝደንት ባራክ ሁሴን ኦባማ የመካከለኛው ምስራቅ ግንባር ቀደም አጋር አድርገው የሚያዩትና የሚቆጥሩት ሀገር አሻሚ የሆነ ስለመጣ ነው። ለወትሮ የምናውቃቸው የመካከለኛው ምስራቅ አክስ ዋነኛ የአሜሪካ ወዳጅ ሀገሮች እስራኤል፣ ሳውዲ አረቢያና ግብፅ ነበሩ። አሁን እንደምናየው ጥላቸው የባራክ ሁሴን ኦባማ በሁሉም ላይ በትክክል እየታየ አይደለም። እነዚህ ሀገሮች በሙሉ ስለ ባራክ ሁሴን ኦባማ ደግፈው ከሚናገሩት ይልቅ ቅር የሚላቸው ነገር እየበዛ ነው። የባራክ ሁሴን ኦባማ አሜሪካ የአጋርነት ምርጫዋ ማን ይሆን? ኢራን ትሆን እንዴ? ይላሉ በርካቶች። እንመለስበታለን አድማጮች፣ በሌላ ዝግጅታችን። ይህ አዋዜ ነው። ሱኒዎች ወኪል ፕሬዝደንት ሃዲ ቢሆኑም ወይም ቢመስሉም ሪያድና ቴህራን ትልልቆቹ ባለ ሻሞላዎች ናቸው። አስገራሚውና መሰሪው ባለ እጁ አሊ አብዱላህ ሳሌህ መሆናቸው ነው ትልቁ ዜና። ሳሌህ የየመንን አንቀጥቅጠው ገዝተዋል። የመን የምትበላ ብትሆን አጋድመው ግጠዋታል። ከ30 ዓመታት በላይ ስልጣን ላይ የኖሩ ሰው ናቸው። አሁንም አያ ስሜት አለቀቃቸው እንደሆነ ነው ችግሩ ይላሉ። የአረቡን ዓለም በተስፋ ቀስቅሶ ኋላ ለከፋ መከራ የዳረገውና በአግባቡ የአረብ ምጣት መባል የነበረበት ምዕራቦቹ የአረብ ጸደይ ያሉት፣ እንደዚሁም ደግሞ ኢራን የእስላማዊ መነቃቃት የምትለው ነውጥ ከስልጣን ከምብሏቸው የጣላቸው ገዢ ነበሩ ሳሌህ። ቤተ መንግስታቸው ውስጥ እያሉ ጭምር በላያቸው ላይ የተወነጨፈ ፍላጻ ግጧቸው ሳውዲ አረቢያ በረው ነበረ ህይወታቸው መለስ ያለው። እኚህ ሞት መንጋጋ ውስጥ ገብተው እንኳ ከስልጣን ለመራቅ ስስት የነበረባቸው ሰው ቸገረኝ እንዳይሉ ከፈለጉ የማቱ ሳላህን ያህል ቢኖሩ እንኳ ሊጨርሱት የማይችል ተዝቆ የማያልቅ ገንዘብ የሀገራችን የሙስና ማስታወቂያ እንዳለው በተለያዩ ህቡ ስሞችና ባንኮች በተን አድርገው አጥበዋል። ከ40 ቢሊዮን ዶላር ኪሳቸው ከተዋል ነው የሚባለው። ግማሹ እንኳ ሐሜት ነው ቢባል ግማሹ የእውነት የሆነ እንደሆነ እንኳ ከበቂ በላይ ነው። በኢትዮጵያ ብር አላባዛውም ስለሚያምን 33 ዓመት አንድን ሀገር አያቱ እንዳወረሱት ርስት ያለ ከልካይ ያረሰ ሰው ወይም ፓርቲ አለመስረቅ አይቻለውም። ሲቆይ የራስ ይመስላል ይላል አበሻ። አምባገነንነት መጥፎ ብቻ ሳይሆን እልም ያለ በሽታ ደዌ ነው። ዲሉዥናል ራስ ምታት ነው። አገርን ያህል ግዝፈት፣ ህዝብን ያህል ብዛት ኪስ የገባ ዝርዝር ሳንቲም አድርገህ ማሰብ ትጀምራለህ። እጣ ፈንታውን አንበስ ዘውድ እያልክ የጭቦ መወሰን የምትችል ሙሉ በኩሌ ምጡቅ ረቂቅና ምንተስኖት የሆንክ ያክል ይመስላል። ይህ አዋዜ ነው። አሁን የየመን ጦርነት 2ኛ ሳምንቱን ሊይዝ ነው። ጦርነቱ ግን ጋባ አላለም። ዛሬም የሳውዲ አረቢያ አየር ኃይል ደብድበዋል። ሀውቲዎችም ኤደንን ለመያዝ የሚያደርጉትን ውጊያ ቀጥለዋል። ጎዳና ለጎዳና የሃዲ ደጋፊዎች እየተፋለሟቸው ነው። የየመን ጦርነት ምን እያሳየን ነው ይላሉ ተንታኞች። አንዱና የማያጠራጥረው ከመሃል እስከ ጫፍ ከዳር እስከ ዳር የየመንን መተራመስና መመሰቃቀል ውሎ አድሮ ሰብአዊ ሰቆቃው ሊያስፈራ የሚችል ጦርነት እየሆነ መምጣቱን ነው ይላሉ በግልጽ። ሌላስ ለወትሮ በኢኮኖሚያዊ ጡንቻዋ ብቻ የምትታፈረውና በበርሜል ነዳጅ አቅም የዓለም ፖለቲካ ላይ ማተሟን ታሳርፍ የነበረችዋ ሳዑዲ አረቢያ እየተቀየረች መምጣቷን ነው ይላሉ። ትዋጋለች፣ ያውም ዘመናዊ ውጊያ። ይሄ ነው የየመን ጦርነት እያሳየን ያለው ይላሉ።
አንድ አፍታ የየመኑን ፍልሚያ ተዋናዮች እንመልከት። በዋነኛነት ሀውቲዎችና የብዙሃን የሃዲ የሚወክሏቸው ህዝቦች ናቸው ሱኒዎች። ዓለም ያልጠየቀው ጥያቄ ቆስለውና እያነከሱ ከስልጣን የወረዱት ወይም የተጎተቱት ሳሌህ የ40 ቢሊዮን ዶላር ምሽግ ውስጥ ሆነውም እያዋጉ ነው እንዴ? ለጊዜው መረጃ የላቸውም። ነገር ግን አሻራቸው ስለመታየቱ ጥርጥር ያለው የለም። ሳውዲ አረቢያ 9 አጋሮቿን አስከትላ ዛሬም ጭምር የየመንን መልክዓ ምድር ለሀውቲዎችና ለአዛዧ ኢራን ይበጆናል ያለችውን ሁሉ በጦር ጀቶቿ ፍላጻ መማስና መቆፈሯን አላቆመችም። የግብፁ ጀነራል አይሲል ደግሞ በባህር መግቢያ በኩል የግብፅን የጦር መርከቦች ደግነዋል። አስፈላጊ ከሆነ በአረቡ ዓለም ተፈሪ የሆነው እግረኛ ጦራቸውን ያለምንም ማመንታት ወደ የመን ሊልኩት ዝግጁ መሆናቸውን ገልጸዋል። የዚህ የሱኒዎች ወታደራዊ ግንባር መልእክቱ በግልጽ ለኢራን ቢሆንም በስተጀርባው ለአሜሪካም ነው ብለው የሚያስቡ አሉ። ሺአ የአሜሪካው ፕሬዝደንት ይመስላል። በአጭር አነጋገር የተፈራ እብድ ትሆናለህ ይላሉ አዋቂዎች። 30 ዓመት በላይ የሀገሪቱን ጋማ ነክሰው እየተፈራገጠ እንኳ እንደ አዳኝ ጋማው ላይ ጥርሳቸውን ነክለው የገዟትን የመን ሳሌም ከስልጣን ሲወርዱ በጎ ስም እንኳ አልሰጧትም። የመንን ማስተዳደር ማለት አሉኛ አምባገነን እባብ ራስ ላይ ቆሞ መደነስ ነው ነበር ያሉት። አሁን ከሀውቲዎች ጎን ተሰልፎ ለሱኒዋ ሳዑዲ አረቢያ ራስ ምታት የሆነ ዘመቻ ኢራን በዋነኛነት የሚያገማሽረው የሳሌም ወታደራዊ ጡንቻ ነው የሚባለው። በተጨባጭ እነዚህ በየመን ስም የሰለጠኑና የየመንን ህዝብ ደሞዝና ወዟን የበሉ ወታደሮች አሁን በተግባር ግን ራሳቸውን ችለው ለሺአ የመኖች ነው እየተዋጉ ያሉት። ሳሌህ ሺአ ናቸው፣ ሀውቲዎች ሺአ ናቸው። ከመላው የመን 1/3ኛውን ይወክላሉ። አሁን በጋራ እየተወጉ ያሉት ብዙሃኑ ሱኒዎች ናቸው። እኚህ በኤደን ላይ በአሮጌ ጀልባ ፈርጥጠው ሳዑዲ አረቢያ የገቡት